የኔ ቆንጆ አቤት። የኔ ቆንጆ ስልሽ አቤት ነው እንዴ? ምን ፈልገህ ነው? እንዴት አደርክ ነበር እኮ ማለት የነበረብሽ። እግዚአብሔር ይመስገን። ታይ ሌሊቱን ሙሉ ሳስብሽ ነበር ያደርኩት። ምን ለማድረግ እየሞከርክ ነው? ምን አደረኩ? ይቅርታ፣ ድጋሚ እንደዚህ እንድናካኝም ሆነ እንድታወራኝ አልፈልግም። እሺ? ምን ነው ችግር አለው? ይደብርሻል? አዎ በጣም ይደብረኛል። የሚያናድድ ነገር እንዴ ያደረኩት? በጣም የሚያናድድ ነገር ነው ያደረከው። እኔ ደግሞ አንቺን ለማስደሰት ነበር ያደረኩት። እኔ ደግሞ እንደዚህ አይነት ነገር አያስደስተኝም። ስለዚህ በድጋሚ እንደዚህ ለማድረግ እንዳትሞክር። ባደርግስ ምን ችግር አለው? ምን ታደርጊያለሽ? አንተ አሰማም እንዴ? በቃ ሂዱጣልኝ። ያኔ ፍቅር ምንድነው? ያዘዝኩና ጨርስከኝ? አታያትም እንዴ? እቺ ናታ። ለነገሩ ተው። ያው ቆንጆ መፍትሄ ይሄ ነው። ናኑጋ ምንድነው? ተገላበልኩሽ እዛ እትዬ በፈጣሪ ስም ግመችልኝ። እትዬ አንቺን ሆነ ተመስገን። እትዬ ከመጥፎ ህልም ነው የቀሰቀሽኝ። እውነት አንቺ አትነሽም እንዴ? ሞተሽ ነው ተኝተሽ? ሰዓት ረፈደ እንዴ? ቆይ አንቺ ልጅ ማን ነው አይዞሽ ያለሽ? ለምንድን ነው ስነ ስርዓትሽን ይዘሽ ስራሽን ማሰሪው? እትዬ በጣም ይቅርታ አድርጊልኝ። አሁኑኑ ተነስቼ ቁርስ እሰራለሁ። በይቶሎ ቢሆን ትንሽና ስራሽን ስሪ። ትጨማለቃለች እቺ። እኔ ምን ላይ ፍቅር የሆነ ነገር ልጠይቅህ ነበር። ምንድን ነው የኔ ፍቅር? ሰላምን አወቃት? አብራኝ የምትሰራው ልጅ? አውቃታለሁ። ለምን ፈለግሻት? አይ እባክህ ልጇን ትንሽ ሳያምባት አይቀርም እና ያው እኔ እጄ ላይ ስለሌለኝ አንተ እንድትሰጠኝ ነው። እሺ ችግር የለውም ሰጥሻለሁ። እሺ እንዴ ማን ነው በዚህ በጧት በር የሚያንኳኳ? ምን እናውቃለሁ። ሂጂ እስኪ በሩን ክፈችው። በር ሲንኳኳ ቶሎ አትከፍቺም እንዴ? ምንድነው ሰው ሰላም ካላለሽ ሰላም አትይም እንዴ? እንደሱ አይደለም፣ ልትገባ መስሎኝ ነው። ግን እስከ መቼ ነው እንደዚህ በንቀት የምታይኝ? ቆይ ይሄን ነገር አቤሴሎም ቢያቅ ደስ የሚለው ይመስልሻል? አረ ፈጣሪ ቅሪ በልክ። እኔ ማንንም ሰው አልንቅም። እና ምን አባሽ ሆነሽ ነው እኔም ባየሽኝ ቁጥር መልክ ምሰሪብኝ? አቤት ምንድን ነበር ያልከኝ? ቆይ ለምንድን ነው በትክክል የማሰሚኝ? ለማንኛውም እኔ ለእነትዬ ቁርስ አቅርቤ ነው የመጣሁት። በቃ የሚፈልጉት ነገር ስለሚኖር ልሂድ። ያልኩሽን ነገር ስታደርጊ ብቻ ነው መለቅሽ። ነይና ሳሚኝ። ልቀቀኝ። ነይ ሳሚኝ። ማትረባ ውሻ ምለቅሽ መስሎሻል? ኧረ እባክህ ውሻውማ አንተ ነህ። እሺ ደግመህ ንካኝና እማደርግህን አታውቅም። ጠብቂኝ፣ አሁን እወጣለሁ፣ ግን ዋጋሽን ነው የምሰጥሽ። ድሮም እኮ አይጥ የምትሰርቀው ድመት ስትወጣ ጠብቃ ነው። ይኸውልሽ ምላስሽን ቆርጬ በእጅሽ ባልሰጠሽ ምን አለበኝ? እሱን ለማድረግ እኮ ወንድነት ይጠይቃል። እሱ ደግሞ አንተ የለህም። ጠብቂኝ፣ አንቺም ባልሰራልሽ እኔ ወንድ አይደለሁ። እሱን እናያለን እንግዲህ። እሺ እኔ የምልሽ ማሪ፣ አንድ ነገር ልነግርሽ ነበር። ምንድን ነው? ድንገት የሆነ ነገር ነው።
ባንዴ እሺ ትለኛለች ብዬ አላሰብኩም ነበር። መጀመሪያ ተረጋጋና የተፈጠረውን ንገረኝ። አክስቴ ልትመጣ ነው። ወዴት? ወደ ኢትዮጵያ? አዎ ወደ ኢትዮጵያ። እንዴ ታዲያ ትምጣ፣ ምን ችግር አለው? ወደ ኢትዮጵያ መምጣቷማ ችግር የለውም፣ ግን እኛ ቤት ማረፏ ነው። ምን አውቀህ እኔን ለማናደድ ነው እንደዚህ የምትለው? አረ በጭራሽ እንደሱ አይደለም ማሪ። እና እኔን ለማናደድ ካልፈለክ ለምንድን ነው አክስተኛ ቤት የምትመጣው? ከአክስቴ ጋር እንደማትስማሙ ይገባኛል፣ ግን ደግሞ ምን ላድርግ? ምን ላድርግ ማለት ምን ማለት ነው እንዴ? ቆይ እዚህ ሀገር ውስጥ የቀረሃት ዘመድ አንተ ብቻ ነህ እንዴ? እባክሽ ኤልሳ ትንሽ ተረጋግተሽ እኔን ለማዳመጥ ሞክሪ። ምንድነው ማዳምጥ? ያቺ የተረገመች ሴት እዚህ አንቺ ጋር ትምጣ እያልከኝ ነው ማዳምጥ? ምንም የማዳምጥህ ነገር የለም። ያቺ የተረገመች ሴትዮ ደግሞ እዚህ ቤት እንዳትመጣ አለቀ። ቆይ አንቺ ተረጋግተሽ ለምን አትሰምኝም? ምንድነው የምሰማ? አንድ አይነት ነገር እኮ ነው ደጋግመህ እየነገርከኝ ያለኸው። አክስቴ አንቺን በምንም አይነት መንገድ እንደማትናገርሽ ቃል ገብታልኛለች። ያቺ ምላሷ እንደ ክንድ የረዘመ ሴትዮ አሁን አትናገርሽም ብሎ ማልገጥ ይሄ ቀልድ ነው እኮ ለኔ። ምን ነው ዝም አልኩ? እንደውም አንድ ነገር ልንገርህ አይደለ? ተሳስተህ አምልጦህ ምናምን አይደለም፣ አውቀህ እኔን ለማናደድ ስትል ነው እዚህ ነው ያልካት። ቆይ አንቺ ስታስቢ እንዴት አንቺን ለማናደድ እንደዚህ ያደርጋለሁ? ለነገሩ ይሄ ቤት ያንተ ብቻ አይደለ? እንደፈለግክ ማዘዝ እንደፈለግክ ማድረግ ትችላለህ። ማሪ በጣም ይቅርታ። ይሄን ያህል ትናደጃለሽ ብዬ አላሰብኩም ነበር። ለምንድን ነው የማልናደደው? ደግሞ አክስትህ ምን ያህል እንደምጠላኝ ታውቂያለሽ እንዴ? እኔ እኮ አንቺንና እሷን እንደ ቤተሰብ ለማቀራረብ እየሞከርኩ ነው። እኔ እሷ እንደ ቤተሰብም እንደምንም መቅረብም ማውራትም አልፈልግም። በቃ ለምን አትረዳኝም? ስሜትሽ እኮ ይገባኛል። ቢያንስ እኔንም ለመረዳት ሞክሪ። ምንድን ነው የምረዳ ማለት አልገባኝም። እኔ ከዚህ በላይ አንተ እንዴት ልረዳ? በምድር ላይ ከአክስቴ በስተቀር ማንም እንደሌለኝ ታውቂያለሽ አይደል? አዎ አውቃለሁ። ስለዚህ በቃ ለእኔ ስትይ ያልኩሽን ነገር አድርጊ። ለአክስቴም ደግሞ አፍ አውጥታ እንዳትናገርሽ አስጠንቅቂያታለሁ። እሷ ምንም ብለህ ብታስጠነቅቃት መሳደቧን መናገሯን እንደሆነ አትተው። እሺ ብላኛለች። ምን የተቀየረ ነገር አለ? አለመውለዳችን እንደሆነ እንዳለ ነው። ምን ስለተቀየረ ነው? ቆይ እሷ መሳደቧን መናገሯን የምታውቀው? ድጋሜ እንደዚህ እንዳትይ። አንቺ በጭቃ ጠፍጥፈሽ ልጅ አታደርጊው። ኧረ ስራ ረፈደብህ። በቃ ተነስ ነች። አየሻ ምን ያህል እንደምታስረሽ። በቃ ነው ልሂድ። እሺ ደህና ዋል። ቻው። እዚህ ምን እያደረግሽ ነው? ምንም ፈልገኸኝ ነበር? አልፈለኩሽም። እሺ እሺ። ማን ነው? ማን? ምኑ? ያንኳኳ እንትን ቆሻሻ የሚጥሉ ሰዎች ናቸው እና ቆሻሻ አውጥቼ ስመለስ እኮ ነው ያንተ የመጣኸው። ነው እንዴ? እሺ በቃ ወደ ስራ እየሄድኩ ነው። ቻው። እሺ ደህና ዋል። ሄሎ ሄሎ። ወይ እንዴት ነህ? ይቅርታ በእናትህ ቅድም እኮ አቤሴሎም አጠገቤ ስለነበረ ነው ያነሳሁት። አይ ችግር የለውም። ቤት መጥቼ ነበር እኮ።
መቼ? አሁን ያቺ ጀዝባ ሰራተኛሽ ከፍታልኝ አቤሴሎም አለ ስትለኝ ተመለስኩ። አረ በቃ ጥሩ፣ እንደዛ ከሆነ አሁን ወጥቷል። ና እሺ መጣሁ። ወይንሸት 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 እኮ ልጅ ምን አባቴ ነው ማለት ነው? ወይንሸት አቤት እትዬ። አንቺ ሁሉ ሳትጠራ የት ሄድሽ ነው? ይቅርታ እትዬ፣ ኪችን እኮ ስራ ይዤ ነው። የሆነ ነገር ላስቸግርሽ ነበረ። ምንድን ነው እትዬ? አንድ ነገር እንድታደርግልኝ ነው። ማለቴ ያው ካላስቸገርኩሽ። አረ ምንም ችግር የለውም። እዛሽ መኝታ ቤትሽ ግቢ። ለምን? አንቺ ልጅ ስንቴ ነው የምነግርሽ? ለምን፣ መቼ፣ እንዴት፣ ወዴት ምናምን አትበይኝ አላልኩሽም? የተጠየቅሽውን ብቻ አድርጊ። እሺ ቀጥይ። ወይንሸት እንግዲህ እንደነገርኩሽ ነው። እኔ ከዚህ በፊትም ወደፊትም ሰራተኛ የመቅጠር ሀሳቡ አልነበረኝም። ይህንን ያደረኩት አንቺን ለመርዳት ነው። ይገባኛል እትዬ፣ የእውነት በጣም አድርጌ አመሰግናለሁ። ምንም ለምስጋና የሚበቃ ስራ አልሰራውም። ግን አንድ ነገር አወቂ። ምንድን ነው እሱ እትዬ? አደራ እንዳታሳፍሪኝ። ስራሽን ቀጥ ብለሽ እንድትሰሪ ነው የምፈልገው። ኧረ እትዬ፣ በሱ ምንም ጥርጥር አይግባሽ። አዎ፣ በተለይ ደግሞ ከባለቤቴ ጋር ያለሽን ግንኙነት ተጠንቀቂ። እንዴት? እኔ ትዳሬን በጣም ብዙ መስዋዕትነት ከፍዬ ነው ያቆምኩት። እናማ እኔ በትዳሬ መሀል የሚገባ ነገር ምንም አልፈልግም። ስለዚህ በተቻለሽ መጠን በመሀላችን እንዳትገቢ። ኧረ እትዬ፣ እኔ ምን ገዶኝ እገባለሁ? አዎ አደራ። እንግዲህ ይህንን ነገር ደግሜ ያልነግርሽ። እሺ እትዬ። አባዬ እንዴት ናክ? ኧረ ልደውልልኝ እያሰብክ ነበር? በቃ አሁንማ ስልክ ገዛክ በፈለክ ሰዓት ነው አይደል መጅረጥ አድርገህ የምትደውለው? አታስብ አባቴ፣ እኔ በጣም ደህና ነኝ። አይዞህ አባቴ፣ እኔ ምንም አልሆንኩም። ደግሞ ተለያይተን ስለማናቅ ያው ናፍቄክ ይሆናል እንጂ እኔ ምንም አልሆንኩም፣ ደህና ነኝ። እሺ በቃ አባዬ፣ ያው ስልክ ገዛው ስላልከኝ ሰላም ልበል ብዬ ነው እሺ የደወልኩት። እሺ አባዬ፣ እደውልልሃለሁ። እሺ መልካም ቀን ይሆንልህ። ደህና ወይኔ ፋርማሲ መሄድ አለብኝ። ለምን? የወሊድ መከላከያ መግዛት አለብኛ። እንዴ የወሊድ መቆጣጠሪያ ትወስዳለሽ እንዴ? አዎ ወስዳለሁ። በአሁኑ ግን ባልወስድ ደስ ይለኝ ነበር። ቆይ አልገባኝም። እስከዛሬ የወሊድ መከላከያ እየወሰድሽ ነበር ማለት? አዎ ወስዳለሁ። ለምንድን ነው የደነገጥከው? ማለት ይሄን ያህል የሚያስገርም አልመሰለኝም። በደንብ ያስገርማል እንጂ አቤሴሎም እኮ አንቺ መውለድ እንደማትችይ ነው የሚያስበው እኮ። እኔም እኮ የፈለኩት እሱን ነው ማለት። ቆይ ለምንድን ነው እንደዚህ የምታስጨንቀኝ? በቃ ርዕስ ቀይር። አይሆንም፣ በጭራሽ ርዕስ አንቀይርም። እንደውም በዚህ ጉዳይ በደንብ ነው እንድናወራበት የምፈልገው። ለምንድን ነው አንቺ መውለድ እንደማትችይ አቤሴሎም እንዲያስብ የፈለግሽው? ቅድም ምን ብዬሽ ነበር? ቅድም ደግሞ ምንድን ነው ያልሽው? እኔ አቤሴሎምን እንደ ባለውለታ እንጂ እንደ ባል መቁጠር ካቆምኩኝ ቆይቻለሁ ቢኒያም። ስለዚህማ በቃ ለውለታው አብሬው መኖሩ በቂ ነው። ልጅ መውለዱ ያስፈልግ አይደለም። እሺ ታዲያው ለምንድን ነው መዋጥ ያልፈለግሽው? ካንተ ጋር ምንም ቢፈጠር ግድ አይሰጠኝም። ስለዚህ አልወጣም። ቆይ ብታረግዥስ? እንዴ አረገዝኩ ነው።
እንደውም የማፈቅረውን ልጅ በደስታ ታቀፍኩኝ ማለት አይደለም። ቆይ ግን አቤሴሎም እሷ መውለዳችንን ብሎ ምን ያህል እንደሚያዝን ታውቂያለሽ? አንቺ ስሜትሽ እንዳይጎዳ ምን ያህል መስዋዕትነት እንደሚከፍል ተረድተሽው ግን ታውቂያለሽ? አዎ አውቃለሁ። እና እያወቅሽ ነው ጭራሽ እንደዚህ የምታደርጊው? በቃ ማረጋገጫው እሱ ባለውለታዬ እንጂ ባለ አይደለም። ይሄን ነገርሽን እሱም ማወቅ አለበት። አይሆንም። ትቻው እስከመሄድ ድረስ ይሄንን ማወቅ የለበትም። እሱ እኮ በዚህ የተነሳ አንድም ቀን የሰላም እንቅልፍ ተኝቶ አያውቅም። ወደድሽም ጠላሽም እንነግረዋለን። እሺ፣ ግን በአንድ ቅድመ ሁኔታ ብቻ ነው። በምን? ካንተ ካረገዝኩኝ በኋላ አረገዝኩልህ እለዋለሁ። እስማማሃል? እንዴ አንቺ እብድ ነሽ። ምንም ጤና የለሽም። እንዴ ምን ያስቀሃል? ለሰው ያልተናገርሽው አይምሮ ህመም አለብሽ እንዴ? አዎ፣ ለሰው ያልተናገርኩት በሆዴ ያስኩት ህመሜ አንተ ነህ። ማን ነው በዚህ ሰዓት? እንዴት አታውቂም እንዴ? እንዴት ላቅ እችላለሁ? እኔ እኮ እዚህ ካንተ ጋር አብሬ ነው ያለሁት። ሂጂና እሺ ክፈቺ። እሺ በቃ እኔ እስከምመለስ ድረስ ከዚህ ቤት እንዳትወጣ እሺ? እዚሁ ጠብቀኝ። አቤሴሎም ማለቴ ባሌ እዚህ ምን ትሰራለህ? ይህን ጥያቄ እኮ ነው የነበርኩ መጠየቅ የነበረብኝ። አንቺ እዚህ ምን ታደርጊያለሽ? እኔማ ቤቴ ላይ ነው ያለሁት። አንተ ምን ልታደርግ መጣ? አንቺ እስካሁን ስራ አልገባሽም? እኔማ ያው አክስትህ ልትመጣ አይደለ? አንዳንድ ነገሮችን እኮ ከወይንሸት ጋር ሆነን ቤቱን ምናምን ያስተካከልን ነበረ። ጥሩ አደረግሽ። ያን ያህል እኮ እንደዚህ መሆን አስፈላጊ አልነበረ። አይ እሱማ አስፈላጊ ነው እንጂ ደግሞ አስቤበት ያው ከአክስትህ ጋር መጣላቱ ምናምንም አስፈላጊ እንዳልሆነ ገብቶኝ ሰላም ብናወርድ ይሻላል ብዬ አስቤያለሁ። በጣም አመሰግናለሁ። ቆይ ግን ያልገባኝ ነገር አንተ ለምንድን ነው ተመልሰህ የመጣው? ምን እንደሚሻለኝ አላውቅም። የመስሪያ ቤት ዶክመንት እዚህ ረስቼ ነው የሄድኩት። እንዴት ስጣደፍ እንደመጣሁ በዛ ላይ ሬዲዮ አቁሜ ነው የመጣሁት። ጭራሽ የዚህን ቁልፍ አልያዝኩም። ወይ ለዚህ ነው እንዴ? ታዲያ ለምን አልደወልክልኝም? ምን እኮ አመጣልህ ነበረ። አይ ችግር የለውም። እኔ እዚህ ያለሽ ስላልመሰለኝ። ወይ አብዬ ወዴት ልገባ ነው እንዴ? እኔ ቢሮ ስራውን ቶሎ መመለስ አለብኝ። ስለዚህ መግባት አለብኝ። አይ እንትን ምን ነው ችግር አለ እንዴ? ኧረ